እዝነት ክቡር ሼህ መሐመድ ዘይነዲን፣ ክቡር ኡስታዝ ሼህ መሐመድ ሙስጠፋ፣ ክቡር አቶ ሁሴን አማን የአዋሽ ባንክ አይኤፍቢ ከስተመር ሪሌሽን ማኔጅመንት ኦፕሬሽን ዳይሬክቶሬት ዳይሬክተር፣ የተከበራችሁ የአዋሽ ባንክ የማኔጅመንት አባላትና ጥሪ የተደረገላችሁ እንግዶች፣ ክብርት ወይዘሮ ዘቢባ አህመድ የእዝነት አካል ጉዳተኞች ህፃናትና መርጃ ማዕከል ድርጅት መስራችና ዋና ስራ አስኪያጅ፣ ክቡራትና ክቡራን፣ በቅድሚያም እንኳን ለታላቁ 1447ኛው የረመዳን ወር በሰላም አደረሳችሁ እያልኩኝ ባንካችን አዋሽ ከእዝነት አካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት ጋር በመተማመር በዚህ ስፍራ ባዘጋጁት የኢፍጣር መርሃ ግብር ላይ ለመታደም ጥሪያችንን አክብራችሁ የተገኛችሁትን በሙሉ እንኳን ደህና መጣችሁ ለማለት እንወዳለን። እንደሚታወቀው አዋሽ ባንክ ላለፉት 31 ዓመታት የፋይናንስ አገልግሎቱን ተደራሽ ከማድረጉን ባሻገር በማህበራዊ ኃላፊነት መርሃ ግብሩ በርካታ ስራዎችን ሲያከናውን ቆይቷል። በዛሬውም ዕለት በዚህ ስፍራ የተዘጋጀው ፕሮግራም ይህንኑ የሚያረጋግጥልን ሲሆን መርሃ ግብሩን እንደሚከተለው አጠር አድርጌ አስተዋውቃለሁ። በመጀመሪያም የቁርአን ማንበብ ስነ ስርዓት ይኖራል። ቀጥሎ የመክፈቻ ንግግር በክቡር አቶ ሁሴን አማን በአዋሽ ባንክ አይኤፍቢ ከስተመር ሪሌሽን ማኔጅመንት ዳይሬክቶሬት ዳይሬክተር ይቀርብልናል። ከሱ በመቀጠል የእንኳን ደህና መጣችሁ መልእክት በወይዘሮ ዘይባ አህመድ የእዝነት መርጃ ድርጅት ማዕከል መስራችና ዋና ስራ አስኪያጅ ይቀርብልናል። በመቀጠልም ስለ መርጃ ድርጅቱ ፕሮጀክትና የወደፊት እቅድ አጠር ያለ ገለጻ በአቶ ከድር አደም የፕሮጀክቱ ኃላፊ ይቀርብልናል። ቀጥሎ የአዛን ጸሎት ስነ ስርዓት አድርገን የኢፍጣር መርሃ ግብራችን እናጠቃልላለን ማለት ነው። ከዚህ በመቀጠል በቀጥታ የቁርአን መቅራት ስነ ስርዓት እናልፋለን። ወደዛው እናመራለን። እዝነት أعوذ بالله من الشيطان الرجيم. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان، فمن شهد منكم الشهر فليصم، ومن كان مريضا أو على سفر فعدة من أيام أخر، يريد الله بكم اليسر ولا يريد بكم العسر، ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان، فليستجيبوا لي وليؤمنوا بي لعلهم يرشدون. صدق الله العظيم. እዝነት እጅግ አድርገን እናመሰግናለን። ከዚህ በመቀጠል የመክፈቻ ንግግር በክቡር አቶ ሁሴን አማን የአዋሽ ባንክ አይኤፍቢ ከስተመር ሪሌሽን ማኔጅመንት እንዲሁም ኦፕሬሽን ዳይሬክቶሬት ዳይሬክተር ይቀርብናል። ቀጥታ እሳቸውን ወደ መድረክ እጋብዛለሁ። አመሰግናለሁ። ብስሚላህ ራህማን ራሂም። ሰላም አለይኩም ወረህመቱላህ በረካቱ። የተከበራችሁ የእስልምና ሃይማኖት አባቶች እና ኡስታዞች፣ የተከበራችሁ የማህበረሰብ አባላት፣ ኡስታዞች፣ የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት አባላትና እንዲሁም ክቡራን አረጋውያን እንዲሁም የሚዲያ አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ለተቀደሰው ለ1447ኛ የረመዳን ወር ጾም እንኳን በሰላም አደረሳችሁ እያልኩኝ በዛሬው ዕለት የረመዳን ወር ጾምን በማስመልከት በዝቅተኛ ገቢ ለሚተዳደሩ ወገኖቻችን በዚህ ስፍራ በተዘጋጀው የኢፍጣር መርሃ ግብር ላይ ለመታደም ጥሪያችንን አክብራችሁ የተገኛችሁ ሁሉ በባንኩና በራሴ ስም እንኳን ደህና መጣችሁ እያልኩኝ የተሰማኝን ደስታ ለመግለጽ እወዳለሁ። ባንካችን ማህበራዊ ኃላፊነት ለመወጣት ላለፉት 31 ዓመታት ሰው ተኮር በሆኑ ተግባራት ላይ በመሳተፍ በተለይ በትምህርት፣ በጤና እንዲሁም በስራ ፈጠራ፣
በዝቅተኛ ገቢ ለሚተዳደሩ ወገኖች የመኖሪያ ቤት ግንባታ ከፍተኛ ባጀት በመመደብ በርካታ ስራዎችን ማከናወን ችሏል። ክቡራትና ክቡራን፣ በአዋሽ ባንክ ስም በዚህ ክቡር የረመዳን ወር ከእናንተ ጋር የፍጣር መርሃ ግብር ላይ በመገናኘታችን ለእኛ ትልቅ ክብርና ደስታ የሚሰማን ሲሆን የረመዳን ለብዙዎቻችን የመንፈሳዊ ጊዜ ቢሆንም በተጓዳኝም የመተሳሰብ የመካፈልና የአንድነት ወር መሆኑ ይታወቃል። ይህ ወር እውነተኛ ሀብት የሚመዘንበት በገንዘብ ብቻ ሳይሆን ያለንን በመካፈል በመረዳዳትና በመደጋገፍ መሆኑ የእስልምና ሃይማኖት አስተምሮ በሚገባ ያሳየናል። አዋሽ ባንክ በሀገራችን ከ1005 በላይ ቅርንጫፎች አማካይነት ከ3.5 ሚሊዮን በላይ የሚሆኑ ከወለድ ነፃ የባንክ አገልግሎት ተጠቃሚ ደንበኞችን ያፈራ ታላቅ የፋይናንስ ተቋም ሲሆን በሁሉም ቅርንጫፎቻችን የወለድ ነፃ ባንክ አገልግሎት ወይም የአዋሽ ክላስን ጨምሮ የተለያዩ ዘመናዊ የፋይናንስ መፍትሄዎችን በመስጠት ላይ እንገኛለን። ባንካችን እስካሁን በወለድ ነፃ የፋይናንስ ዘርፍ ብቻ ከ27 ቢሊዮን ብር በላይ በሐላል ፋይናንስ አገልግሎት ማቅረብ ችሏል። በሀጅ አገልግሎት ዘርፍም መሪ ባንክ በመሆን የሀጅ ተጓዦችን የገንዘብ አሰባሰብን በአስተማማኝና ተደራሽ በሆነ ሁኔታ ባንካችን ማከናወን ችሏል። እንዲሁም ለሀጅ ጉዞ የሚያስፈልግ የውጭ ምንዛሬ በማቅረብ ለሀጅ ተጓዦች አስፈላጊ ድጋፍ ሰጥቷል፣ እየሰጠህም ይገኛል። ይህም የብዙ ቤተሰቦች ህልም እንዲሳካ እገዛ አድርጓል። ክቡራትና ክቡራን፣ አዋሽ ባንክ ሁልጊዜ የማህበረሰቡ አካል እንደመሆኑ መጠን በደስታም ሆነ በሀዘን ጊዜም ከማህበረሰቡ ጎን በመቆም ለወገን ደራሽ የሆነ ባንክ ነው። ስለሆነም ተመጣጣኝ ፍትሐዊና ተደራሽ የፋይናንስ አገልግሎት ማቅረቡን አጠናክሮ የሚቀጥል ሲሆን ማህበረሰባችን በሚገጥሙት ፈተናዎች ሁሉ ከጎኑ መቆሙን ይቀጥላል። በመጨረሻም ለሁላችን ይህ የረመዳን ወር የሰላም የጤናና የተስፋ ወቅት እንዲሆንላችሁ ባንካችን ይመኛል። ይህንን ካልኩ በኋላ ትንሽ ነገር ማለት እፈልጋለሁ። እንግዲህ እዝነትን እኔም እንደ ማንኛውም ሰው ምርኩዝ ላይ የመጀመሪያ እህታችን ተገኝታ ስታስረዳ መሐመድን አይተን አልቅሰን ብዙ ነገር ብለን ሄደናል። ከዛ በኋላ ያለውም ግን 100 የሚበልጡ ልጆች በዚህ ሁኔታ ውስጥ የሚኖሩትን አላየንም። እኔም እንደ አንድ ግለሰብ እስከዛሬ ባለማየታችን ይቅርታ እየጠየቅን እያዘንን፣ ከዚህ በኋላ ያለውም ግን ሁሉም ሰው ሁሉም ተቋማት ይህንን ነገር በቅርበት እያገዘ መሄድ እንዳለበት በዚሁ ጥሪ ማስተላለፍ ፈልጋለሁ። እኛም እንደ ባንክ ይህንኑ ነገር በሚቀጥሉት ጊዜም አጠንክረን ለልጆችም የሚያስፈልጋችሁ ነገሮችም የሚኖሩ ከሆነ ከማኔጅመንቱ ጋር እየተመካከርን በየአመቱ እያየን የምንሄድ መሆኑን በዚሁ እያነሳው እኛውም ክፍል ስር ያሉ ልጆች ይሄንኑን ኢኒሼቲቭ ይዞ አንዳንድ ነገር ጀምሯል። ይሄንንም እያደረግን እንደምንሄድ ቃል ማግባት ፈልጋለሁ። እዚሁ መድረክ ላይ ሆኜ አንድ ነገር የሄድ ኦፊስ የኢንትረስት ፍሪ ባንኪንግ ሰራተኞች አንዳንድ ነገር አሰባስቦ ትሰጥልናል እያሉኝ ነበር። እሱንም የምናስረክብ ይሆናል። እኛም ለእህታችን ከጎናችሁ ነን ኢንሻአላህ በቻልነው ነገር። ይሄ ትልቅ ስራ ነው የሰራችሁት። ሜቢ እንግዲህ አባቶቻችን ኡስታዞቻችን ትልቅ ሰዎች ይሄንን ነገር ለማህበረሰቡ ማሳወቅ ኃላፊነት አለባቸው የሚል ስሜት አለኝ። ማህበረሰቡ ይሄን ተረድቶ ለነሱ ጎን መቆም እንደሚገባ ይሰማኛል። ኢንሻአላህ በሚቀጥለው ጊዜ ብዙ ነገር አብረን እንሰራለን የሚል እምነት አለኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደርሶኛል። ይሄ ስታፎቻችን የላኩላቸው ነው። እንግዲህ ይሄ ነገር ይቀጥላል ማለት ነው ኢንሻአላህ። እዝነት እሺ፣ የአዋሽ ባንክ አይኤፍቢ ከስተመር ሪሌሽን ማኔጅመንት ኦፕሬሽን ዳይሬክቶሬት ዳይሬክተር አቶ ሁሴን አማን እጅግ አድርገን እናመሰግናለን።
ከዚህ በመቀጠል የእንኳን ደህና መጣችሁ መልእክት የሚያስተላልፉልን ወይዘሮ ዘቢና አህመድ ዋና መስራችና ስራ አስኪያጅ ይሆናሉ። ቀጥታ ወይዘሮ ዘቢባን ወደዚህ ይጋብዛሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለዚህ ለተከበረው ለታላቁ ወር በሰላም አደረሳችሁ። በቀጠል ሽክረን ጀዛኩሙላህ ኸይር ነው የምንለው። ማንም ያላየንን ሁሌም ተደብቀን አፍረን የምንኖር ሰዎች ነበርንና ዛሬ ወተን እዩን ብለን ስንል አለንላችሁ ብላችሁ ስለተገኛችሁ ከልብ እናመሰግናለን። ሽክረን ጀዛኩሙላህ ኸይር። የአዋሽ ባንክ የአይኤፍቢ ስራ አስኪያጅ ስትባል ሳሳት እንግዲህ አቶ ሁሴን፣ ሌሎችም የአዋሽ ስታፎች ኡስታዞቻችን ኡስታዝ መሐመድ ዘህረዲን፣ ኡስታዝ መሐመድ ሙስጠፋ ከልብ ነው የምናመሰግነው። ሁሌ ከጎናችን የማይጠፉ ኡስታዞች ናቸው። አብሽሪ፣ አይዞሽ፣ በርቺ፣ ወደኋላ እንዳትይ የሚሉኝ አባቶቼ ወንድሞቼ ናቸውና በዚሁ አጋጣሚ እነሱን ማመስግኑልኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሽክረን ጀዛኩሙላህ ኸይር። ዛሬ እንግዲህ ያው ቅድም ከሞላ ጎደል አሳይቻችኋለሁኝ ያለውን ነገር። ያው ቦታ ትንሽ ጥበት ስላለ ተንቀሳቅሰን ክፍሎቻቸውን ማየት አልቻልንም። ክፍሎቻቸውን ብታዩ ደግሞ የበለጠ እንዴት እንደሚቀመጡ፣ እንዴት እንደሚመገቡ፣ እንዴት እንደሚንቀሳቀሱ ያለውን ነገር ብታዩት በጣም ያሳዝናል። ወላሂ አንይዛቸው አስቸገሩን፣ አንጥላቸው ልጆቻችን ሆኑብን። አላህ ስብሐነ ወተዓላ የሰጠን ሩህ እኛ ውስጥ ያለችው ሩህ ናት እነሱ ውስጥ ያለችው። ከወዳችን የወጣ ልጅ ነው። ያየበት አይናችን ያለቅሳል፣ ያቀፈበት እጃችን ይንቀጠቀጣል፣ የተኛበት አንጀታችን ያረገርጋል። ግን ምንም ማድረግ አንችልም። ወዴትም አንጥላቸው። አላህ ኑ እስካላቸው ድረስ እኔ የማገኘውን ነገር እነሱ አግኝተው እንዲሄዱ የበኩሌን እጥራለሁ። ያ ደግሞ ብቻዬን የምሰራው ስራ አይደለም። ዛሬ ወጥቻለሁ፣ አደባባይ ወጥቻለሁ፣ ልጆቼን ይዤ ወጥቻለሁ። እዩኝ፣ እርዱኝ፣ ከጎን ሆኑ ብዬ አላሳፈራችሁኝም። ሁላችሁም ከጎን ሆናችኋል። አልሐምዱሊላህ ረቢል ዓለሚን። እዝነት ግን ብዙ ነገር ይፈልጋል። የሚኖረው በኪራይ ቤት ነው የሚኖረው፣ በውሰት ዕቃ ነው ማለት ይቻላል። ጠቅላላ የራሱ የሆነ ንብረት የለውም። እነዚህ ልጆች ደግሞ እያደጉ በሄዱ ቁጥር ወላጅ እየፈተኑ ነው የሚሄዱት። ኪሏቸው እየከበደ ማንሳት እየከበደ እኛ እየደከምን ነው የሚሄዱት። ስለዚህ እነዚህ ልጆች አዳሪ ተቋም ኑሯቸው ወላጅ ወጥቶ ስራ ሰርቶ ድርጅቱን እንዲረዳ፣ ልጆች ደግሞ አስፈላጊውን ነገር እንዲያገኙ ሁላችንም መስራት አለብን ብዬ አስባለሁ። ካልሆነ ሁላችንም መልሰን ወደ ቤት ገብተን ማልቀስ ነው የሚኖርብን። ያ እንዳይሆን ዛሬ ላይ የታየችው ብርሃን እንዳጨልም፣ የእነዚህ እናቶች ተስፋ እንዲለመልም፣ እነዚህ ልጆች የተፈጥሮን ፀሐይና ንፋስ እንዳያጡ የጀመራችሁትን ብርሃን እንድታሰፉልን ጥሪ ያስተላልፋለሁ። በእነዚህ ህፃናቶች ስም፣ በእነዚህ እናቶች ስም ወላሂ ከባድ ስራ ነው። ማክበድ ፈልጌ ሳይሆን ከባድ ስራ ነው የያዝነው። አንድ አካሉ የጎደለ ሰው መርዳት ራሱ ይከብዳል፣ አይደለም ሙሉ አካሉን ያጣ ሰው። እነዚህ እናቶች ድርጅት ሲመሰረት እኔ ከፊት ልታይ ይችላለሁ። የጀርባ አጥንቱ ነው እየደገፉት እያቆሙት ያሉት፣ መስዋዕት እየከፈሉለት ያሉት ግን እነሱ ናቸው። እነሱ ባያጥቡልን፣ እነሱ ባያበሉልን፣ እነሱ ባያነሱልን፣ እነሱ ባይጥሉልን መራመድ አንችልም። የሸፈኑን እነሱ ናቸውና ለእነዚህም እናቶች ሞራል ይገባቸዋል። ከልብ ነው የምናመሰግናችሁ። በድጋሜ አላዘዝንባችሁም። እንኳን ደህና መጣችሁ። ሹክረን ጀዛኩሙላህ ኸይር። በጣም ነው የምናመሰግነው። የእዝነት መርጃ ማዕከል ዋና መስራችና ስራ አስኪያጅ ወይዘሮ ዘቢባ አህመድን እጅግ አድርገን እናመሰግናለን። ከዚህ በመቀጠል ስለ መርጃ ፕሮጀክቱና የወደፊት እቅድ አጠር ያለ ገለጻ በክቡር አቶ ከድር አደም ይቀርብልናል። ወደ እሳቸው። እሺ፣ አመሰግናለሁ። እንግዲህ ቅድም ለማየት እንደሞከራችሁት እነዚህ ህፃናት ሳይንቲፊካሊ የሴሬብረም ፓልሲ ተጠቂ ህፃናት ነው የሚባሉ። በቫይረስ ወይም በባክቴሪያ የሚመጣ ዲዚዝ አይደለም፣ ነገር ግን የአእምሮ ጉዳት ነው። ጉዳቱ ምንድን ነው? ህፃናት በመታፈን ወይም ደግሞ ጽንስ ላይ ያሉ ወይም ደግሞ አፍተር ደሪቨሪ አእምሯቸው ላይ በሚፈጠር ቁስለት አጠቃላይ የኒውሮሎጂካል ዲስኦርደር በመፈጠሩ ምክንያት ከአእምሮ ወደ አካሎቻቸው መልእክት መተላለፍ ባለመቻሉ ምክንያት አካላቸው አለ፣ ነገር ግን መጠቀም አይችሉም ማለት ነው። አጠር ስናደርገው ይህን ድርጅት በሁለት ሞዴል አናሊሲስ ማድረግ እንችላለን፣ ሜዲካል እና ሶሻል ሞዴል። ሜዲካሊ እንግዲህ ልጆች ያያችኋቸው ናቸው። ከኮግኒቲቭ ቢሄቪራል ቴራፒ አንስቶ አጠቃላይ ሙሉ አካላቸውን መጠቀም አይችሉም። የኢፒሊፕሲ፣ የሲዥር ለተለያዩ በሽታዎች ተጠቂዎች ናቸው። ከዚህ በተጨማሪ ደግሞ ሶሻሊ ስናየው የእነዚህ ልጆች ቤተሰቦች ከዝቅተኛ ቤተሰብ የመጡ ልጆች ናቸው። እንግዲህ አንድ የሴሬብረም ፓልሲ ጉዳተኛ ህፃናት ያላት እናት ይህን ልጅ ኦውን በምታደርግበት ሰዓት ሁልጊዜም እንዳራስ ነው ኑሮዋ። ወጣ ሰርታ ኢኮኖሚካሊም ሶሻሊም ራሷን ኢምፓወር ማድረግ አትችልም። በዚህ ምክንያት ለተደራራቢ አካል ጉዳት የተጋለጡ ልጆችን ኦውን የሚያደርጉ
ቤተሰቦች ለከፍተኛ የሆነ የማህበራዊና ኢኮኖሚያዊ ቀውስ እየተዳረጉ ናቸው ማለት ነው። እኛ እንደ ድርጅት በየ3 ዓመቱ ፕሮጀክት እየቀረጽን ነው የምንሰራው። 3 ቴማቲክ ኤሪያዎች አሉን። የመጀመሪያው ለእነዚህ ልጆች የሚያስፈልጋቸው የቴራፒ አገልግሎት ነው፣ ቴራፒ ነው። ሁለተኛው ኒውትሪሽን ነው። ሶስተኛው ሃይጂን ኤንድ ሳኒቴሽን ነው። ከዛ በተጨማሪ ደግሞ የፍሪ ትራንስፖርት ሰርቪስ እንሰጣለን ማለት ነው። 4 ቴማቲክ ኤሪያዎች አሉን። የተደራጀ ዌል ስትራክቸርድ የሆነ የፕሮጀክት ስትራክቸርን ተከትሎ እየሰራ ያለ ድርጅት ነው። እንግዲህ ይህን ድርጅት ኦን ለማድረግ በጣም በሚያሳዝን ሁኔታ ከፍተኛ ቁጥር ያለው የህብረተሰብ ክፍል አለ ጆይን ማድረግ የሚፈልግ። ከ500 በላይ የህብረተሰብ ክፍሎች አሁን የእኛን አገልግሎት በመጠባበቅ ላይ ያሉ ናቸው። ጉዳቱ ሰፊ ነው። ይህን ድርጅት ለማሳደግ ስለዚህ እንደ ፕሮጀክት ምን ማድረግ አለብን? የኮሚኒቲ ድርጅት ነው። የተለያዩ ለጋሽ አካላት ልክ እንደናንተ እንደ ባንኩ አይነት ሊረባረቡ ይገባል ማለት ነው። ጊዜ ስለሄደ ጠር ለማድረግ እሞክራለሁ። የወደፊት እቅዳችንን ለማስቀመጥ ያክል በቀጣይ በአሁኑ ሰዓት 2 ፕሮጀክቶችን ላውንች አድርገን እየሰራ ነው። አንደኛው ፒያሳ 1000 ካሬ ሜትር ከአከራይ ቤቶች ተቀብለን የራሳችን ማዕከል ግንባታ ጀምረናል። ኦልሬዲ መሰረት አውጥተናል። በዚህ 3 ወር ውስጥ የሚጠናቀቅ ግንባታ አለን። ለዚህም ግንባታ እንግዲህ አዋሽ ባንክና ሌሎቹም አጋር አካላት እዚህ መድረክ ላይ ያላችሁ ማለት ነው የኮሚኒቲ ድርጅት ስለሆነ ትብብር የምታደርጉ ነው። በቀጣይ ግን ሁለንተናዊ የሆነ ሰፊ ማዕከል ያስፈልጋል። እንደ ሀገር ሴሬብረም ፓሊሲ ብቻ ስፔሻላይዝ አድርጎ የሚሰራ ድርጅት ስለሌለ ትልቅ ማዕከል ለመስራት የ120 ሚሊዮን ብር ፕሮጀክት ለመስራት አቅደን እየተንቀሳቀስን ነው። እንግዲህ በአጭሩ በዚህ አጭር መድረክ ላይ ስለ ፕሮጀክታችን ዓላማ መግለጽ ስለሚከብድ የአዋሽ ባንክ ላይ ያሉ እዚህ ፈንድ ላይ የሚሰሩ ግራንት ላይ የሚሰሩ የማኔጅመንት አባልና የእኛም የማኔጅመንት አባል በቀጣይ ተገናኝተን አብረን የምንሰራባቸውን መንገዶች የምንፈጥር ይሆናል። ለዛሬው ግን ያው መጣችሁ ስለጎበኛችሁን እጅግ አድርገን እናመሰግናለን። እዝነት እዝነት እዝነት